ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ እኔ እጅግ በጣም ደህና ነኝ። እናንተ እንዴት አላችሁ? የድንግል ማርያም ልጅ የተመሰገነ ይሁን። ሁሉም ሰላም ነው። እንግዲህ ባለፈው አርብ በቅዱስ ኪዳነ ምሕረት ቤተክርስቲያን ምረቃ ዙሪያ ቅድመ ፕሮግራም ሰርቼላችሁ ነበረ። ምን ይመስላል? አሁን እየተደረገ ያለው ነገር ምንድን ነው? ዝግጅቱ ምን ይመስላል? ቤተክርስቲያኗ በምን ሁኔታ ላይ ትገኛለች? የሚለውን ባለፈው ሰርቼላችኋለሁ። እንግዲህ ባለፈው በዛው ዕለት አርብ ቃል እንደገባሁላችሁ እሁድ የፕሮግራሙ ዕለት ተገኝቼ ይህንን ፕሮግራም እንደምሰራላችሁ ተገኝቼ ነበረ። ቃል በገባሁት መሰረት እንግዲህ እንደምታዩት ቤተክርስቲያኗ ሰው በሰው ሆናለች፣ ተጥለቅልቃለች። ምዕመኗ እንግዲህ እንደ ምድር አሸዋ በዝተው ይታያሉ። እንደምታዩት ነው እንግዲህ የምርቃት ፕሮግራሙ ላይ ለመገኘት ይህ ከቤተ ክርስቲያኑ በስተጀርባ ያለው ምዕመን ነው። እጅግ በጣም ያምራል፣ ደስ ይላል። ሰው የተቀመጠ አያገኝም። እንደምታዩት እጅግ በጣም ያማረ ነው። እንግዲህ የተሰራው ዳስ ጠቦ አዳራሹን ጠቦ ሰው በዚህ መንገድ ቆሞ ከበረከቱ ለመሳተፍ እንደምታዩት እንግዲህ በዚህ ደረጃ ቆሟል። በዚህ አካባቢ የሚታየኝ እንግዲህ ይህች ቤተክርስቲያን ተገንብታ እስከምታልቅ ድረስ አገልግሎት እስከዛሬ ድረስ አገልግሎት እስከምትሰጥበት ቀን ድረስ ማለት ነው በርካታ ሰዎች ከህፃን እስከ አዋቂ፣ አዛውንቱ፣ ሴቱ፣ ወንዱ ተሳትፎበታል። ለዚህም እንግዲህ የእውቅና መርሃ ግብር እየተካሄደ ይገኛል። በዚህ ወንዶች እንደምታዩት ይሄ ደግሞ ፊት ለፊቱ ነው፣ መግቢያው በር ላይ ያለ ነው። እንደምታዩት ከላይ ሰው አለ። ዙሪያውን በቤተ ክርስቲያኗ ዙሪያ እንግዲህ ምዕመን ያለ ከፊት ለፊት ይሄ የምታዩት ደግሞ እንግዲህ ዳስ የተጣለበት ነው። እዚህ ጋር ምዕመኑ እየመጣ ከተዘጋጀው ትልፋ እንዲቀንስ ከቡራኬው እንዲቀንስ እየተደረገ ይገኛል። እንደምታዩት ሰው እንግዲህ እጅግ በጣም ብዙ ሰው ነው ያለ። በዛኛው ሳይድ ብቻ ያሳያችኋለሁ። እንግዲህ ይህ ነው የማይባል የማህበረሰብ ቁጥር ነው ያለው። በእርግጥ የተጠራው ሰው በግምት ሲወራ እንደሰማሁት እስከ 40 ሺህ ይደርሳል። ያለው ግን ከዛም በላይ ይመስላል። እጅግ በጣም ግቢው እንደምታዩት ሰፊ ነው። እጅግ በጣም ሰፊ ነው። በዛ ሁሉ ግን ያለው ሰው እንደምታዩት ማለት ነው። እንግዲህ እነዚህ ዳሶች ናቸው የተሰሩ። በዳስ ውስጥ ስላለ እየገባን ይገኛል። ቤተክርስቲያኗ ጎን ላይ ያለው ምዕመን እንግዲህ ፕሮግራም እየተከታተለ ነው። እንደምታዩት እዚጋ ስምሪቱን ይሰጣሉ። ጠላም ይቀዳል፣ እንጀራ ያቀርባል፣ ወጥም ያቀርባል። ለመጣው ምዕመን ማለት ነው። እንደምታዩት እንግዲህ እያስተናገዱ ይገኛሉ። የመጣውን እንግዳ ለምጥጣ ጎማ እነሱ እጅግ በጣም ደስ ብሎኛል። እንደ አንድ ኦርቶዶክስ ሃይማኖት አማኝ እጅግ በጣም ደስ ብሎኛል። በተለይ አሁን ላይ ሃይማኖታችን ፈተና ውስጥ በገባበት ወቅት ይህንን የሚያክል ምዕመን በነቂስ ወጥቶ ማየት መመልከት እጅግ በጣም ደስ የሚል ነው። ፈተናዎች በበዙ ቁጥር ከዚህም በላይ እንግዲህ እንበዛለን። ተመልከቱ። ነገራችን ላይ ከርቀት ይህንን እያሳያችሁ ያለው በእጅ ካሜራ ስለሆነ መጣቸው ከፊት ለፊት የሚመጣውን ነው ማሳያችሁ። በድሮን ካሜራ ቢቀረጽ ከላይ ምን ያክል የሰው ብዛት ምን ያክል እንደሆነ በቀላሉ ማየት ይቻል ነበር። ቢሆንም ግን አሁንም ባለኝ አቅም እንግዲህ ዙም እያደረግኩ ያለው ማስቀመጥ አደርጋለሁ። አይመችም። በዛም ስትወዱ ያለውን ከፊት ይከልልባቸዋል። በጣም በርካታ ያለ ተመልካች እነዚህ ህጻናት መዘመሪያ ናቸው። ዝማሬ መልስ ነው በተዘጋጀላቸው ቦታ እየተደረገ ነው። እኔም እንግዲህ ጠጋ ብዬ የበረከቱ ተቋዳሽ
እንግዲህ ተመልካቾች ብዛት ወደ ላይ አባው ስሮች ዋልቶች በልስቲ በመጨረሻ በኋላ ዝማሬ ወጣቱ በዚህ እያሰማ ይገኛሉ። ይገኛሉ። በነገራችን ላይ እነዚህ ወጣቶች ቤተክርስቲያን በግንባታ ሂደት ላይ ባለችበት መንገድ ላይ ጃንጥላ ይዘው ቪዲዮ እንድታሳድጉ ጠይቃለሁ። ይህንን ይመስላል። እጅግ በጣም